76 ሰዎች ያመለጡበት ዘግሬት ስኬፕ የሚባለው ክስተት ናዚ በሁለተኛው የዓለም ጦርነት የተማረኩትን ወታደሮች የጦር መኮንኖችና አብራሪዎችን ለማሰር በማሰብ በጣም ከፍተኛ ጥበቃ የሚደረግበትን የስታላንግን ካምፕ ገንብተው ነበር። በውስጡም በሺዎች የሚቆጠሩ የአሜሪካ፣ የእንግሊዝና የተለያዩ ሀገራት ዜግነት ያላቸው ወታደሮች ታስረው ይገኙበት ነበር። ታስረው የነበሩትም የተለያዩ ሀገር ዜግነት ያላቸው ወታደሮች ከካምፑ በታች የመሬት መተላለፊያ ዋሻ በመስራት ከካምፑ ለማምለጥ ያቅዳሉ። ከካምፑ የማምለጥ እቅድም በሮጀር ቡሼል እየተመራ 3 የመሬት ውስጥ መተላለፊያ ዋሻ በ3 ኮርኔም በመጠቀም ናሃሪ በማለት ከማብሰያ ቤት በሰረቋቸው እቃዎችና እንጨቶች በመጠቀም የመሬት ውስጡን ዋሻ መቆፈር ይጀምራሉ። ለወራቶችም የመሬት ውስጡን ዋሻ በጥንቃቄ እየገነቡና በሚሰርቋቸው ብዛት ባላቸው እንጨቶች መሰላል እየሰሩና እያጠናከሩ ቆይተዋል። የቆፈሩትን ዋሻ ልብሶቻቸውና ካልሲዎቻቸውን በመጠቀም በተለያየ አይነት ዘዴ ከክፍላቸው እያስወጡና እየደበቁ ቆይተዋል። ማርች 24 1944 ምሽት ላይ በማምለጥ እቅድ ውስጥ ከነበሩ 200 ታሳሪዎች 76ቱ የመሬት ውስጡን ዋሻ በመጠቀም አደገኛ ከሚባለው ከናዚ ካምፕ ማምለጥ ችለዋል። ታሳሪዎቹ ማምለጣቸውን ያወቁት ወታደሮችም እነሱን ለመያዝ ትልቅ የክትትል ስራ በመስራት ካመለጡት 76 ታሳሪዎች 73ቱ ሊያዙ ችለዋል። ያልተያዙትም 3 እስረኞች ወደ ተለያዩ ሀገራት በመሄድ ማምለጥ ችለዋል። በክስተቱም በ1949 መጽሐፍ፣ በ1963 ደግሞ ፊልም ተሰርቶበታል።